ዛሬ ቀለል ያሉ ናቸው እነዚህ 6 ጥያቄዎች አንቶኒምስ እና ሲኖኒምስ ናቸው። እስቲ ይህን ቪዲዮ ፖዝ አድርጋችሁ ከ5 ደቂቃ ውስጥ ብቻ እነዚህ ጥያቄዎች ለመስራት ሞክሩ። ይህ ቪዲዮ ፖዝ አድርጋችሁ 5 ደቂቃ ብቻ በመፍጀት ጥያቄውን እንደሰራችሁ ተስፋ አደርጋለሁ። እስቲ አብረን እንስራው። በጣም ቀላል ነው። ሲኖኒምስ ተመሳሳይ እንደሆነ ከዚህ በፊት ተነጋግረናል የለቀቁላችሁ ቪዲዮ ላይ ማለት ነው። ሰው ተመሳሳይ ሲባል ግን በጣም በጥንቃቄ የመጀመሪያው ቨርስ የተመሳሰለበትን ከዛ የሁለተኛው ቨርስ የሚመሳሰልበትን በጥንቃቄ ማጤን ይኖርብናል። ለምሳሌ ኢንጂኒየር ብሎ መሽን ካለ ዳክተር ብሎ ምንድን ነው የሚለው? ምን አላችሁት? በጣም በትክክል መልሱ ቦዲ ነው። ቦዲ ነው። ለመሰላችሁ እዚህ ጋር የሚሆነው ቦዲ የሆነበት ምክንያት ኢንጂነር ማሽን ላይ ነው የሚሰራው ማለት ማሽን ላይ ይጠግናል፣ ይሰራል፣ ይበይዳል፣ ያስተካክላል፣ ካፓሲተር ይቀይራል፣ ሬዚስተንስ ይበቅ ሌሎች ስራዎችን ይሰራል። ምን ላይ? መሽን ላይ። ዶክተር ምን ላይ ነው የሚሰራው? ቦዲ ነው አይደል? ኦፕሬት ያደርጋል፣ ዲያግኖስ ያደርጋል፣ ሌሎች አንዳንድ ስራዎችን ዶክተር ቦዲ ላይ ይሰራል። ኦኬ። ስለዚህ ዶክተር ቦዲ ላይ ከሰራ ኢንጂነር ደግሞ መሽን ላይ ይሰራል ማለት ነው። ሆስፒታል አለ። ምን ቢሆን ነበር ሆስፒታል የሚሆነው? ኢንጂነር ጋራጅ ቢሆን ለምሳሌ። ስለዚህ ዶክተር ሆስፒታል ይሆናል ማለት ነው። ፕሌስ ወይ ኦኬ። ሜዲሲንም አይሆንም። ለምሳሌ ኢንጂነር ምን ቢያደርግ ነበር? ሜዲሲን ፊክስ ሳም ሶርት ኦፍ ስክሩ ኦር ሳምቲንግ ላይክ ዛት ቢያደርግ ዶክተርም ሜዲሲን ሊያደርግ ይችላል ኦር ሳምቲንግ ላይክ ዛት። ሶ ኢንጂነር ፎልት ቢገጥመው ኦኬ፣ ፌሊየር ቢገጥመው ዶክተር ደግሞ ዲዚዝ ሊገጥመው ይችላል። ሁለቱም ፊክስ የሚያደርጉት ነገር ጉዳይ ማለት ነው። ሶ ዘ ኦንሊ አንሰር ኢዝ ቦዲ ኦኬ። ሶ ዘ ሲኖኒም እዚህ ጋር ምንድነው? ኢንጂነሪንግ መሽን እና ቦዲ የሚያገናኛቸው ሁለቱም እነዚህ ግለሰቦች የሚሰሩት ነገር ላይ ነው ማለት ነው። ሁለተኛው ምን አላችሁት? ፍሬምወርክ ሃውስ ስኬሌተን ይቀላል። ቦዲ ይሄ ቀላል ኤክስፕሌን ማላደርገው በጣም ቀላል ነው። ፍሬምወርክ ነው ተገጣጥሞ የሚይዘው። ይሄ ደግሞ የሰውነት አካል ተገጣጥሞ የሚይዘው ቦዲ ነው። ማነው? ስኬሌተን ነው። ስኬሌተን ቦዲ ይይዛል። ፍሬምወርክ ሃውስ እንደሚይዘው። ይሄን ምን አላችሁት? ዲፕሎማ ኤጁኬሽን ትሮፊ ምን አላችሁት? ትሮፊ ትክክለኛው ስፖርት ነው። ስፖርት ነው። ይሄኛው ቦዲ ብያቸዋለሁ። ይሄኛው ስፖርት ነው። ዲፕሎማ ኤጁኬሽን ትሮፊ ስፖርት ነው። ትሮፊ ማለት ዋንጫ ነው። ኦኬ። ዲፕሎማ ኤጁኬሽን። ስለዚህ ከኤጁኬሽን በኋላ ከትምህርት በኋላ ዲፕሎማ እናገኛለን። የሚታይ የሚጨበጥ የሚዳሰስ ነገር። ዜን ትሮፊ ልክ ዲፕሎማ ኤጁኬሽን ላይ እንዳገኘው ትሮፊ ምን እናደርግ እናገኛለን? ሳምቲንግ አብስትራክት ስፖርትስ። ኦኬ። ስፖርትስ ልክ ኤጁኬሽን ፊዚክስ፣ ኬሚስትሪ፣ ኢንጂነሪንግ፣ ጂኦሎጂ ምናምን እንዳለው ሁሉ ስፖርትስም ሬስ አለው፣ ቦክሲንግ አለው፣ ምናምን ባስኬትቦል ምናምን አለው። ደስ ላይ በትክክል ሲኖኒሙ ከስፖርት ጋር ይላል ማለት ነው። ወደ አንቶኒሞቹ ሄድ። በጥንቃቄ ነው የምትሰሩት። ድሪም ሪያሊቲ እዚህ ጋር ኤክስ አያስፈልግም። ምክንያቱም እነዚህ በጣም የሚመለሱ ጥያቄዎች ናቸው። በቃ በቀን ተቀን ህይወታችን ላይ የሚያጋጥሙ ሎጂኮች ናቸው እና በቀላሉ መመለስ መቻል ይኖርብናል። ወደ ከባዶቹ ስለምንሄድ ወደፊት ማለት ነው። ድሪም ሪያሊቲ ኦፖዚት ነው። ኦኬ። አንተ ድሪም ሪያሊቲ እኮ ፎርሱድ ትሩዝ ምንም ኤክስፕላኔሽን ያስፈልገው ወደ ቀጥሎ ይላል። ኢልነስ ኪዩር ሰው ከታመሙ በኋላ ኪዩር ይድናል። ዜን ግሪፍ ካዘነ በኋላ ደግሞ ሃፒነስ ደስታ አይደል? ሶ ዛትስ ኦፖዚት። what about number 3 ኢምፖርት ኤክስፖርት። ይሄ ኢምፖርት ማስገባት፣ ኤክስፖርት ማስወጣት። ኤክስፔንዲቸር ወጪ። ዜን የሱ ኦፖዚት ኢንካም። በነገራችን ላይ እነዚህ የሳት ጥያቄዎች ናቸው። ለምንድን ነው የሚቀላቀለው? ላለመጉዳት በብዛት እና ደግሞ መካከለኛው ያለ ተማሪ ለመደገፍ ሲባል ቀላል፣ መካከለኛ፣ ከባድ ጥያቄዎች ይመጣሉ። ከባድ ጥያቄዎችን እየሰራ ነው